ሰላም ሰላም እንዴት ናችሁ? የኤ ፕላስ ዩቲዩብ ቻናል ተከታታዮች ዛሬ ይዤላችሁ የቀረብኩት እንደተለመደው የማትሪክ ጥያቄዎችን ነው። ከዩኒት 3 ግሬድ 11 ኬሚካል ካይኔቲክስ የተወሰኑ ጥያቄዎችን ከ2005 አንስቶ እስከ 2016 የወጡ ጥያቄዎችን አብረን የምንሰራ ይሆናል ማለት ነው። እንደ 15 ከ20 ጥያቄዎችን በቻልነው መጠን የምንሰራ ይሆናል ማለት ነው። በየጥያቄዎቹ የኮንቴንቶችን ይዘት በተወሰነ መልኩ ሪቫይዝ የምናደርግ ይሆናል ማለት ነው። ዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ኮሜንት ካላችሁም ደግሞ በኮሜንት መስጫ ሳጥን ውስጥ ኮሜንታችሁ ማስቀመጥ ትችላላችሁ። ወደ ጥያቄዎቹ ከመሄዳችን በፊት እንደነገርኳችሁ በዚህ ኮንቴንት ዛሬ ይዤላችሁ የቀረብኩት ኬሚካል ካይኔቲክስ ነው። በዋናነት 3 ሳብ ታይትሎችን ይዟል ይህ ዩኒት። የመጀመሪያው እንዴት ነው ኬሚካል ሪያክሽኖችን የምንጽፈው ወይም ደግሞ ጀነራል ሪያክሽን ፎርሙላ ስለነሱ ምናይ ይሆናል። ማለትም የመጀመሪያ ስለሱ የሚያትት ይሆናል አጠቃላይ ዩኒቱ። ሁለተኛ the 3 conditions that are needed for chemical reaction ነው። ሶስተኛው the factors that affecting the rate of chemical reaction። በዋናነት አምስቱ ኬሚካል ሪያክሽን አፌክት ሊያደርጉ ይችላሉ ብለን የምናስባቸውን ነገሮች አንድ በአንድ ምናይ ይሆናል ማለት ነው። ወደ ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች ከመዳችን በፊት ማለት ነው። ሶ የተወሰነ ነገር ለማለት just when you are given reactions ወይም ደግሞ ኬሚካል ኢኩዌሽን በሚሰጥበት ሰዓት እንዴት ነው in the form of rate of reaction ኬሚካል ኢኩዌሽኖችን የምናስቀምጠው የሚለውን አብረን የምናይ ይሆናል ማለት ነው። የተወሰነ ደቂቃ ከጥያቄዎቹ በፊት ሶ እንደምታዩት the reaction between A plus B and C which give us C plus D ነው የሚለን and we have a coefficient A for A and small letter B for reactant B. So እያንዳንዱን in detail የምናይ ይሆናል ማለት ነው። እንዴት ነው in the form of chemical reaction chemical equations የምናያይዘው የሚለውን የምናይ ይሆናል ማለት ነው። so አንድ ባንድ የምናይ ይሆናል። ከየት ነው የምንጀምረው ማለት ነው? እንደምታዩት ለምሳሌ A plus B it gives us C plus D። ይሄ ከሆነ ኬሚካል ኢኩዌሽናችን እንዴት ነው የምንጽፈው? ምኑን ሬት ኦፍ ሪአክሽን። ሶ ሬት ኦፍ ሪአክሽን ሲጻፍ ምን ጊዜም with respect to A reactant A ከሆነ rate of reaction A formation will be minus ነው የሚሆነው። so minus of concentration of A over change in time. so ኮኤፊሺየንታችን ምን ይሆናል? 1 over A ይሆናል ማለት ነው። እንደገና ከB አንጻር ወይም ደግሞ rate of formation of B ማለት ምን ማለት ነው? concentration of B minus እንዳትረሱ over change of time ኮኤፊሺየንታችን ምን ይሆናል? 1 over B ይሆናል ማለት ነው። እነዚህ ሁለቱን ሬቶች ወይም ደግሞ ሬት ኤ ኤንድ ሬት ቢ ምን ብለን እንጠራቸዋለን? ሬት ኦፍ ፎርሜሽን ብለን እንጠራቸዋለን። ሬት ኦፍ ዲስአፒራንስ ብለን እንጠራቸዋለን ማለት ነው። ለምንድነው ኔጌቲቭ ሳይን የምንጠቀመው? ምንጊዜም በሪያክሽን ሂደት ውስጥ የሪያክታንት መጠን እየቀነሰ የፕሮዳክት መጠን እየጨመረ ነው የሚሄደው እንደምታውቁት። ስለዚህ ማይነስ ሳይን እንጠቀማለን ለማሳየት የሪያክታንት መጠናችን ዊዝ ታይም ከጊዜ ጋር እየቀነሰ እንደሚሄድ ለመጠቆም ማለት ነው። በተመሳሳይ መልኩ በፕሮዳክት ሳይድ ደግሞ እንዴት ነው ሬት ኦፍ ሪአክሽን የሚጻፈው ብለን ስናይ ሬት ኦፍ ሪአክሽን with respect to C RC equal to plus concentration of C over change in time. we have a coefficient C so 1 over C እናደርጋለን ማለት ነው። ከዲ አንጻር ሬት ኦፍ ዲ ምን ይሆናል? 1 over D coefficient plus concentration of D over change in time ይሆናል ማለት ነው። ይሄን ምን ብለን እንጠራዋለን? rate of C and rate of D rate of formation ብለን እንጠራዋለን። rate of formation ብለን እንጠራዋለን ማለት ነው። ይሄን ይመስላል ማለት ነው። የመጀመሪያው በዚህ ዩኒት የምታዩት ነገር እንዴት ነው ሬት ኦፍ ሪአክሽን ከሪአክታንት እና ከፕሮዳክት አንጻር የሚጻፉት የሚለውን ባጭሩ አይተናል ማለት ነው። ስለዚህ ጥያቄ ላይ በተለይ ዩኒቨርሲቲ ኢንትራንስ ኤግዛም ላይ ኢኩዌሽኖች ኬሚካል ኢኩዌሽኖች ተሰጧቸውና እንዴት ነው ሬት ኦፍ ፎርሜሽኖችን ወይም ደግሞ ሬት ኦፍ ዲስአፒራንሱን
ከሬት ኦፍ ሪያክሽን አንጻር የምንጽፋቸው ተብሎ ይጠይቃል። በዛ መልክ እንዳሳየኋችሁ መስራት ትችላላችሁ ማለት ነው። ጥያቄዎችን አብረን የምንሰራ ይሆናል ማለት ነው። ሁለተኛው በዚህ ዩኒት ወይም ደግሞ በኬሚካል ካይኔቲክስ ላይ የምታዩት ነገር ስለ ሶስቱ ኮንዲሽኖች ወይም ደግሞ there are three conditions that are needed for chemical reaction ነው። አንድ ኬሚካል ሪያክሽን ሀፕን እንዲያደርግ የግድ ሶስት ነገሮች ያስፈልጋሉ እንላለን። የመጀመሪያው ነገር እንደምታውቁት አንድ ሪያክሽን ሀፕን እንዲያደርግ ወይም ደግሞ እንዲፈጠር ምን መኖር አለበት? ኮሊዥን ቢትዊን ሪያክታንት ነው። ሪያክታንቶቹ የግድ ኮላይድ ወይም ደግሞ ኮሊዥን ኖራቸው ይገባል። ሁለተኛው ነገር ፕሮፐር ኦሪየንቴሽን ነው። ወይም ደግሞ የአተሞቹ ወይም ደግሞ የሞለኪውሎቹ ወይም ደግሞ የኤሌመንቶቹ አቀማመጥ ይወስነዋል። ወይም ደግሞ ጂኦሜትሪው ማለት ነው። የኤሌመንቶቹ ወይም የአተሞቹ አቀማመጥ ለኮሊዥኑ ትልቅዬ ተጽዕኖ ይኖረዋል። ስለዚህ ፕሮፐር ኦሪየንቴሽን ወይም ደግሞ ጂኦሜትሪ ኦፍ አናተም ሁለተኛው ኮንዲሽን ነው ማለት ነው። ሶስተኛው አክቲቬሽን ኤነርጂ የምንለው ነው ማለት ነው። ካሉ ሶስት ኮንዲሽኖች ለኬሚካል ሪያክሽን አስፈላጊ ነው ከምንለው ነገር ውስጥ ዋነኛው እና ሶስተኛው ነገር አክቲቬሽን ኤነርጂ ነው። አክቲቬሽን ኤነርጂ ማለት the energy or the minimum energy that are needed to be collide the atoms successfully ማለት ነው። ያሉትን አተሞች ወይም ደግሞ ሪያክታንቶች ሰክሰስፉሊ ኮላይድ እንዲያደርጉ የሚያስፈልገን ሚኒመም ኢነርጂ ነው። ሚኒመም ኢነርጂ ነው ማለት ነው። ስለዚህ እነዚህ ሶስት ኮንዲሽኖች collision between reactants and proper orientation of an atom and activation energy መሰረታዊ ሶስት ቅድመ ሁኔታዎች ናቸው ለኬሚካል ሪያክሽን ማለት ነው። ለኬሚካል ሪያክሽን ስለዚህ እነዚህንም ትይዛላችሁ። እነዚህ መሰረት አድርጎ የሚወጡ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን እንሰራለን ማለት ነው። ምን ማለት እንደሆኑ አናላይዝ ኤክስፕሌን እያደረግን ማለት ነው። ሶስተኛው በዚህ ዩኒት ላይ ማወቅ ያለባችሁ ነገር the factor that are affecting rate of chemical reaction ነው። ኬሚካል ሪያክሽንን ዲሌይ ሊያደርጉ ወይም ደግሞ ምንድነው ሊያዘገዩብን ወይም ደግሞ ሊያፈጥኑልን የሚችሉ ምክንያቶች አሉ። በአጠቃላይ በአምስት እንከፍላቸዋለን። so there are 5 basic factors that are affecting rate of chemical reaction ማለት ነው። የመጀመሪያው ቴምፕሬቸር ነው። የመጀመሪያው ምንድነው? ቴምፕሬቸር ማለት ነው። ቴምፕሬቸር ምንጊዜ ሬት ኦፍ ኬሚካል ሪያክሽንን በጨመርን ቁጥር ቴምፕሬቸራችንን ምንድነው የሪያክሽናችን ፍጥነት ይጨምራል። ስለዚህ always as we increase the temperature of the reaction the rate of reaction always increase ነው። ስለዚህ የሬት ኦፍ ሪያክሽናችን ቴምፕሬቸር በጨመርን ቁጥር ይጨምራል ነው። ይሄን ትይዛላችሁ። ሁለተኛው ኔቸር ኦፍ ሪያክታንት ነው። እንደምታውቁት በአጠቃላይ ከመቶ በላይ ኤሌመንቶችም ደግሞ አተሞች ነው ያሉት። አጠቃላይ ኤሌመንቶች ነው ያሉት። ሁሉም ኤሌመንቶች ለሪያክሽን አክቲቭ አይደሉም። አክቲቭ ኤሌመንቶች ይኖራሉ፣ ኢንአክቲቭ ኤሌመንቶች ይኖራሉ። እንደገና ጭራሹን ልክ እንደ ኖብል ጋዝ ምንም አይነት የሪያክሽን ፍላጎት የሌላቸው ኤሌመንቶች ይኖራሉ። ስለዚህ የኤሌመንቶች የሪያክሽን የመፍጠር ባህሪ ለሬት ኦፍ ኬሚካል ሪያክሽን ምናለው ተጽዕኖ አለው ነው። ስለዚህ ኔቸር ኦፍ ሪያክታንት አንደኛው the factor that affect rate of chemical reaction ነው ማለት ነው። ስለዚህ አክቲቭ ኤሌመንቶች በተሻለ መልኩ ሬት ኦፍ ኬሚካል ሪያክሽናችን ያፈጥኑልናል። እንደገና ኢነርት የሆኑ ልክ እንደ ኖብል ጋዝ አይነቶች ደግሞ ቶታሊ ምንም ሪያክሽን ሀፕን ሊያደርጉ ይችላሉ ማለት ነው። ሌላው ሶስተኛው ፋክተር ፕሬዘንስ ኦፍ ካታሊስት ነው። እንደምታውቁት ካታሊስት ማለት ሬታችንን ምንም ያደርግልን ነው ስፒድ አፕ የሚያደርግልን ነው። ዊዛውት ኮንሱሚንግ ኢት ማለት ነው። ራሱን ኬሚካል ሪያክሽን ውስጥ ሳያሳትፍ ነገር ግን ያለንን ኬሚካል ሪያክሽን ምንም ያደርግልን ነው ስፒድ አፕ የሚያደርግልን ነው። በተለምዶ ካታሊስቶችን በሁለት እንከፍላቸዋለን። ምን ብለን? ፖዚቲቭ ካታሊስት እና ፖዚቲቭ ካታሊስት ኤንድ ኔጋቲቭ ካታሊስት ብለን እንከፍላቸዋለን። ምንድነው ፖዚቲቭ ካታሊስት የምንላቸው? ምንም ያደርጉ ናቸው። ኬሚካል ሪያክሽናችንን አክቲቬሽን ኢነርጂውን ለው በማድረግ ምንም ያደርጉ ናቸው። ሪያክሽኑን ስፒድ አፕ የሚያደርጉልን ናቸው ማለት። ስለዚህ catalysts are classified into two positive catalyst and negative catalyst. So positive catalyst ምን ያደርጋሉ? increase reaction rate by lowering activation energy ማለት ነው። ያለንን ሪያክሽን የሚያስፈልገንን ኢነርጂ በመቀነስ
ምንድነው ሬት ኦፍ ሪአክሽንን ኢንክሪዝ የሚያደርጉ ስፒድ አፕ የሚያደርጉልን ናቸው ማለት ነው። ሁለተኛው የካታሊስት አይነት ወይም ደግሞ ኢንሂቢተር የምንላቸው ወይም ደግሞ ኔጌቲቭ ካታሊስት የምንላቸው ምንድን ናቸው? ሬት ኦፍ ሪአክሽን ምን የሚያደርጉ ናቸው? ዲክሪዝ የሚያደርጉ ናቸው። ሬታችንን የሚቀንሱብን ናቸው። ምን በማድረግ ባይ ኢንክሪዚንግ አክቲቬሽን ኤነርጂውን በመጨመር ሬት ኦፍ ሪአክሽን የሚቀንሱብን ናቸው ማለት ነው። ካታሊስቶችን እንደገና በሁለት መልኩ መክፈል እንችላለን። ምንና ምን በማለት ሆሞጂነስ ካታሊስት እና ሆሞጂነስ ካታሊስት እና ሄትሮጂነስ ካታሊስት ለን። ይህም ማለት እንደምታውቁት ካታሊስቶች ልክ እንደ ሪአክታንቶች ኤሌመንት ናቸው ወይም ደግሞ ሞለኪል ናቸው ወይም ደግሞ ሰብስታንስ ናቸው። ስለዚህ ካታሊስቶች ከሪአክታንቶች ጋራ ተመሳሳይ ፌዝ ወይም ደግሞ ስቴት ላይ ካሉ ሆሞጂነስ ካታሊስት እንላቸዋለን። ነገር ግን ካታሊስቶች ከሪአክታንቱ ጋር የተለያየ ፌዝ ላይ ወይም ደግሞ የተለያየ ስቴት ላይ ካሉ ሄትሮጂነስ ካታሊስት እንላቸዋለን ማለት ነው። ሄትሮጂነስ ካታሊስት እንላቸዋለን ማለት ነው። አራተኛው ፋክተር ምንድነው? ኮንሴንትሬሽን ኦፍ ሪአክታንት ነው ወይም ደግሞ የሪአክታንታችን ምጣኔ ወይም መጠን ነው። ምንጊዜም የሪአክታንታችንን መጠን በጨመርነው ቁጥር በሪአክታንቶች መካከል የሚኖረው ኮሊዥን ኦፍ ፍሪኮንሲ ይጨምራል ወይም ደግሞ የመጋጨት ድግግሞሻቸው ይጨምራል ማለት ነው። ስለዚህ ሪአክታንቱን በጨመርነው ቁጥር የመጋጨት ድግግሞሻቸው የሚጨምር ከሆነ በቀላሉ ሬት ኦፍ ሪአክሽን ይጨምራል ማለት ነው። ስለዚህ ምንድነው ኮንሴንትሬሽን ኦፍ ሪአክታንት ፖዚቲቭ ኢፌክት ነው ያለው ከማን ጋር? ከሬት ኦፍ ኬሚካል ሪአክሽን። ምንጊዜም ኮንሴንትሬሽን ኦፍ ሪአክታንታችን በጨመርነ ቁጥር ምንድነው ኮንሴንትሬሽን በጨመርነ ቁጥር ሬት ኦፍ ሪአክሽናችንን እየጨመረ ይሄዳል ነው። ሌላው ሰርፌስ ኤሪያ ነው። መጨረሻው ፋክተር ሬት ኦፍ ኬሚካል ሪአክሽን አፌክት የሚያደርገው ሰርፌስ ኤሪያ ነው። በተመሳሳይ መልኩ ሰርፌስ ኤሪያን ፖዚቲቭ ኢፌክት ነው ያለው ሬት ኦፍ ኬሚካል ሪአክሽን። ሰርፌስ ኤሪያን በጨመርን ቁጥር ምንድነው ሪአክሽናችንን እየጨመረ ሬት ኦፍ ሪአክሽናችንም እየጨመረ ነው የሚሄደው። ሶ as we increase the surface area of the reactants the rate of reaction also increase ነው። ስለዚህ ሬት ኦፍ ሪአክሽናችንም እየጨመረ ይሄዳል ማለት ነው። ለምሳሌ ቤስት ኤግዛምፕል ልንገራችሁ። ሱካር ዴሊ የምንጠቀመው አንድ ምንድነው የደቀቀ ስኳርና ምንድነው ግራኑላር የሆነ ወይም ደግሞ ሶሊድ ስኳር በምታማሙት ጊዜ ቶሎ የሚማሟላችሁ ምን ጊዜ የደቀቀው ስኳር ነው አይደለ? ምንድነው ስኳሩን ባደቀቃችሁት ቁጥር ሰርፌስ ኤሪያውን እየጨመራችሁት ነው ማለት ነው፣ እየጨመራችሁት። ስለዚህ ሰርፌስ ኤሪያውን የሪአክታንቱን ምንድነው በጨመራችሁት ቁጥር በሪአክታንቶች መካከል የሚኖረውን ኮሊዥን እየጨመራችሁት ነው ማለት ነው፣ ስፔስ እየፈጠራችሁለት ነው ማለት ነው ለኮሊዥን። ስለዚህ ሰርፌስ ኤሪያ ምን ጊዜም በጨመርን ቁጥር ሬት ኦፍ ኬሚካል ሪአክሽናችን ይጨምራል ማለት ነው፣ ይጨምራል። ሶ በዛ ልክ ያዙት። ቴምፕሬቸር ሲጨምር ሪአክሽን ሬት ይጨምራል። ካታሊስት የትኞቹን ፖዚቲቭ ካታሊስቶችን ስንጠቀም ሬት ኦፍ ሪአክሽን ይጨምራል። እንደገና ኮንሴንትሬሽን ኦፍ ሪአክታንት በጨመርን ቁጥር ሪአክሽን ሬት ይጨምራል። ሰርፌስ ኤሪያ ኦፍ ሪአክታንቱን በጨመርን ቁጥር ሬት ኦፍ ሪአክሽን ይጨምራል ማለት ነው። በአጠቃላይ እነዚህ ናቸው ማለት ነው በዚህ ዩኒት ውስጥ ወይም ደግሞ ኬሚካል ካይኔቲክስ ውስጥ ማወቅ ያለባችሁ ነገሮች ብዬ ማሰባቸው ማለት ነው። በእነዚህ መሰረት ጥያቄዎችን እንሰራለን ማለት ነው። የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን ከ2005 እስከ 2016 የወጡ ጥያቄዎችን አብረን የተወሰነ ደቂቃ ያክል የምንሰራ ይሆናል ማለት ነው። ስለዚህ የመጀመሪያው ጥያቄያችን የሚሆነው which of the following expression is correct ነው የሚለው for the rate of reaction given below እንደምታዩት ምንድነው ኬሚካል ሪአክሽን በዚህ መልክ ነው የተጻፈው። እኔ ድጋሚ ልጻፍላችሁ። aqueous solution plus O3 minus aqueous it gives us hydrogen ion plus water 3H2። ለዚህ በትክክል የተጻፈው የሬት ኦፍ ሪአክሽን the form of reactant ብሮሚን ማለት ነው። ብሮሚን ማይነስ የትኛው ነው ዊዝ ሪሌሽን ውስጥ ሃይድሮጅን አዮን ማለት ነው። ስለዚህ እያንዳንዱን እንጻፈው። እንዴት ነው የሚጻፈው? የብሮሚን ሪአክታንት ኦፍ ብሮሚን ዊል ቢ 1/5 ይሆናል ኮኤፊሽንታችን ማይነስ ኮንሰንትሬሽን ኦፍ ብሮሚን ኦቨር ቼንጅ ኢን ታይም ይሆናል which is equal to concentration of bromine oxide which is ኮኤፊሽንቱ ስንት ነው? 1 ነው። ስለዚህ 1/1 1 ነው
ስለዚህ ኮንሰንትሬሽን ኦፍ ብሮሚን ኦክሳይድ ኦቨር ቼንጅ ኢን ታይም ይሆናል። የሃይድሮጅን አዮንስ እንዴት ነው የሚጻፈው? ምንድነው ኮኤፊሽንቱ 6 ነው። ስለዚህ 1/6 ሶ ኮንሰንትሬሽን ኦፍ H ፕላስ ኦቨር ቼንጅ ኢን ታይም። ምንጊዜም ሪያክታንቱ ጋር ሬት ስትጽፉ ኔጌቲቭ ሳይን መርሳት የለባችሁም ማለት ነው። ስለዚህ የኮንሰንትሬሽን ኦፍ ብሮሚን ዊዝ ሪሌሽን ሬት ኦፍ ሪያክሽን ኦፍ ብሮሚን ከሃይድሮጅን አዮን ሬት ጋራ እንዴት ነው ሪሌትድ የሚሆኑ ነው ጥያቄው እሱ ስለሆነ ማለት ነው። ስለዚህ ጀስት ምን እናደርጋለን? ኮንሰንትሬሽን ኦፍ ብሮሚን ኦቨር ቼንጅ ኢን ታይም 1/5 ወደዛ ስትሄድ ትሆናለች which is 5/6 ሃይድሮጅን ፕላስ ኦቨር ቼንጅ ይሆናል ማለት ነው። ወደዚህ ኦቨር ብታደርጓት 1/5 ማለት ነው which is 5/6 ነው የሚመጣው። ስለዚህ ይሄ ይሆናል ማለት ነው። እቺ ትሆናለች። ስለዚህ መልሳችን ዲ ይሆናል ማለት ነው። ዲ ይሆናል። ቀጣይ ጥያቄ consider the following chemical equation for composition of ethane in the presence of oxygen to produce carbon dioxide and water ነው። ሶ ሬቱን ስንጽፈው ለምሳሌ እንዴት ነው የምናደርገው? ኢቴን 1/2 minus 1/2 concentration of C2H6 over change in time which is equal to concentration of water 1/7 coefficient O2 minus እንዳይረሳ over change in time which is equal to concentration of carbon dioxide product ነው። ስለዚህ 1/4 ነው which is positive ነው የሚሆነው concentration of CO2 over change in time which is equal to 1/6 concentration of water over change in time ነው። ስለዚህ አሁን ምርጫዎቹ ጋር ሄደን ጥያቄዎቹ መስራት እንችላለን። ካርቦን ዳይኦክሳይድ is formed twice as fast as ethane is consumed ነው። ስለዚህ ካርቦን ዳይኦክሳይድ 2 እጥፍ ነው ከኢቴን መጥፋት ጋራ ነው የሚለው ወይም ደግሞ ሬት ኦፍ ፎርሜሽን ኦፍ ካርቦን ዳይኦክሳይድ is twice of the rate of disappearance of ethane ማለት ነው። ስለዚህ ጀስት ዳችሁ ኢቴን እና ካርቦን ዳይኦክሳይድ ሬት የጻፍነው ጋር ታያላችሁ። ሶ እንዴት ነው የተጻፈው? ኢቴን 1/2 C2H6 over change in time ነው and carbon dioxide is 1/4 CO2 change in time ነው። ስለዚህ ጀስት እቺን 1/4 ብታረጉ ምን ይሆናል? 2 ታይምስ ይሆናል። 2 ታይምስ C2H2 change in time equal to carbon dioxide concentration over change in time ይሆናል። ስለዚህ ምን ሆነልን? rate of formation of carbon dioxide 2 times of ethane deformation or disappearance ሆነልን ማለት ነው። ስለዚህ ይሄ ትክክል ነው። ይሄ ትክክል ነው ማለት ነው። ሌሎችን ቼክ አድርጉ። አክቹአሊ ሌሎቹ አይሆኑም ማለት ነው። ይሄ ትክክል ከሆነ ሌሎቹ ኦብቪየስሊ ምርጫችን ሊሆኑ አይችሉም ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ቀጣይ ጥያቄ the reaction below takes place with all the reactants and products in the gaseous phase which of the following true about relative rate of disappearance reactant and appearance of product ነው። ጀስት ይሄንንም በሬት ኦፍ ሪአክሽን መልክ ትጽፋላችሁ ማለት ነው። ምንድነው የምታደርጉት? እችኛዋን ስትሰሩ minus 1/2 NOCl concentration over change in time equal to 1/2 concentration of nitrogen oxide change in time equal to ማንቀረን ክሎሪን ሞለኪውል። ስለዚህ ኮኤፊሽንት 1 ስለሆነ 1/1 ነው። ስለዚህ concentration of Cl2 over change in time ነው ማለት ነው። ስለዚህ ወደ ምርጫችን እንሂድ። nitrogen oxide appears at half rate that NOCl disappear ነው። ስለዚህ NO ለNOCl ሬት ግማሽ ነው የሚል ቼክ እናደርግ። ሶ ማን NO ለማን ለNOCl። ስለዚህ ጀስት 1/2 ብናደርግ which is equal ናቸው፣ ሬታቸው እኩል ነው። ያ 1/2 ስለሆነ the rate of appearance of NO equal to the rate of disappearance of NOCl ማለት ሀፍ ሳይሆን ኢኳል ነው። ስለዚህ
ኤ አይሆንም ማለት ነው። ኖ ናይትሮጅን ኦክሳይድ አፒርስ አት ዘ ሴም ሬት ዛት NaOCl ዲስአፒራንስ ማለት ነው። ኤ ቢ ይሆናል መልሳችን፣ ቢ መልሳችን ይሆናል ማለት ነው። ስለዚህ ሲ ዲ ኦቢስ አይሆኑም ማለት ነው። መልሳችን ቢ ይሆናል ማለት ነው። አምስተኛው ፎር ሪያክሽናችን ምንድነው? ናይትሮጅን ፕላስ ሃይድሮጅን ጊቫስ አሞኒያ ነው። ሶ N2 ፕላስ 3H2 ኢት ጊቫስ 2NH3 ነው። ስለዚህ የተጠየቅነው ምንድነው? ኦልሬዲ ተሰጥቶናል። ሬት ኦፍ ዲስአፒራንስ ኦፍ ሃይድሮጅን ምንድነው? ሬት ኦፍ ሃይድሮጅን ስንት ነው? 0.01 ሞል ፐር ሊትር ፐር ሚኒት ነው። and what is the rate of appearance of NH3 ነው። ስለዚህ የአሞኒያ ሬት ኦፍ ሪአክሽን ምን ያክል ይሆናል ነው። ኦልሬዲ ጊቭን ሃይድሮጅን ሬት ሰጥቶናል። ስለዚህ የተጠየቅነው NH3 ነው። ስለዚህ NH3 ከሃይድሮጅን ጋር NH3 ሬትን ከሃይድሮጅን ሬት ጋር በማዛመድ መስራት ነው። ስለዚህ ሬታቸው እንዴት ነው የሚጻፈው? የሃይድሮጅን 1/3 ማይነስ H2 minus of H2 concentration over change in time which give us equal to 1/2 NH3 change in time ነው። ስለዚህ ምን እናደርጋለን? just 1/2 ስናደርግ 2/3 H2 concentration over change in time which give us አሞኒያ ሬት ማለት ነው። ስለዚህ ስንሰጠናል የሃይድሮጅን ሬት 0.01 ስለዚህ 2/3 ሲባዛ 0.01 ማለት ነው። ስለዚህ ስንሰጠናል 0.07 ሰጠናል ስታባዙት። ስለዚህ መልሳችን ኤ ይሆናል ማለት ነው። በተመሳሳይ መልኩ የቀጣዩን ጥያቄ ጀስት ልክ እንደ ኪውዝ ኦር እንደ አሳይመንት ሰዱትና በራሳችሁ ሞክሩ፣ ተመሳሳይ ስለሆነ ማለት ነው። ወደ ቀጣይ ጥያቄ ስናልፍ የምናገኘው ስንተኛ ጥያቄ ይሆናል ማለት ነው? ሰባተኛው ጥያቄ ምንድነው የሚለን? which factor will influence the rate of reaction below ነው። ከሚከተሉት መካከል የተሰጠንን ሪአክሽን አፌክት የሚያደርገው የትኛው ነው? የመጀመሪያው አይ ብሎ ሰጥቶና ነምበር ኦፍ ኮሊዥን ነው። ኦፍ ኮርስ ነምበር ኦፍ ኮሊዥን አፌክት ያደርጋል። ኤነርጂ ኦፍ ኮሊዥን ወይም ደግሞ አክቲቬሽን ኤነርጂ የምንለው ነው አፌክት ያደርጋል። ኤንድ ጂኦሜትሪ ወይም ደግሞ ፕሮፐር ኦሪየንቴሽን የምንለውም አፌክት ያደርጋል። ስለዚህ መልሳችን አይም መጀመሪያውም ሁለተኛውም ሶስተኛውም ፋክተር ናቸው ወይም ደግሞ ኮንዲሽን ናቸው ለሬት ኦፍ ሪአክሽን ማለት። ስለዚህ መልሳችን ቢ ይሆናል ማለት ነው። ኢንክሪዝ ኢን ቴምፕሬቸር ኦፍ ዘ ሪአክሽን ወይም ደግሞ ቀጣይ ጥያቄ ምንድን ነው የሚለው? increase the temperature of reaction also increase the rate of given reaction due to the increase in ምንድን ነው የሚለው? ሪአክሽናችን ቴምፕሬቸር በጨመርነው ቁጥር የሪአክሽን ሬት ይጨምራል። ምክንያቱም ምንድን ነው? ቴምፕሬቸር ስንጨምር የሪአክሽናችን ሬት የሚጨምረው ምክንያቱ ምንድን ነው? እንደምታውቁት ቴምፕሬቸር ሁለት አይነት ዲፊኒሽን አለው። ቴምፕሬቸር ማለት ምንድን ነው? which is the measure of average kinetic energy of the molecule ማለት ነው። ወይም ደግሞ ቴምፕሬቸር ማለት hotness or coldness of a body ማለት ነው። ስለዚህ የመጀመሪያው ዲፊኒሽን ምንድነው ብያቸዋለሁ? ቴምፕሬቸር ማለት average measure of average kinetic energy of molecule ነው ብለናል። ስለዚህ ቴምፕሬቸሩን በጨመርን ቁጥር የሞሌኩሎች እንቅስቃሴ ይጨምራል። ደግሞ ምን እየሰጠናቸው ነው? ካይኔቲክ ኤነርጂ እየጨመርላቸው። ሞሌኩሎች በተንቀሳቀሱ ቁጥር ወይም ደግሞ አቶሞች በተንቀሳቀሱ ቁጥር the number of collisionም አብሮ ይጨምራል ማለት ነው። ወይም ደግሞ የመጋጨት እድላቸው ደግሞ ፕሮባቢሊቲያቸው ሪአክታንቶች ይጨምራል። የሆነ ነገር በተንቀሳቀሰ ቁጥር የሆኑ ነገሮች በተንቀሳቀሱ ቁጥር የመገናኘት የመጋጨት እድላቸው ይጨምራል። ስለዚህ ቴምፕሬቸር ሲጨምር ሁለት አይነት ሪዛልት እናገኛለን። የመጀመሪያው አቶሞች ካይኔቲክ ኤነርጂያቸው ይጨምራል። ካይኔቲክ ኤነርጂያቸው ወይም ደግሞ እንቅስቃሴያቸው በጨመረ ቁጥር ደግሞ የፍሪኮንሲ ኦፍ ኮሊዥን ቢትዊን ሪአክታንትስ ይጨምራል ማለት። ስለዚህ ዋነኛው ምክንያቱ ዲ ይሆናል ማለት ነው። ፍሪኮንሲ ኦፍ ኮሊዥን ወይም ደግሞ የድግግሞሹ መጨመር ነው ምክንያቱ ማለት ነው። እዚህ ስለ ቴምፕሬቸር ስታስቡ በጭንቅላታችሁ ውስጥ መምጣት ያለበት ነገር as we increase the temperature we also increase
ካይነቲክ ኤነርጂ ኦፍ ዘ ሞሌኩልስ። ሶ ካይነቲክ ኤነርጂ ኦፍ ሞሌኩል በጨመርን ቁጥር ፍሪኮንሲ ኦፍ ኮሊዥንም እየጨመርን እንደሆነ ኮንሲደር ማድረግ አለባችሁ ማለት ነው። ቀጣይ ጥያቄ ኮንሲደር ዘ ፎሎዊንግ ሪአክሽን ዊች ኦፍ ዘ ፎሎዊንግ ዳዝ ኖት አፌክት ሬት ኦፍ ኬሚካል ሪአክሽን ማለት ነው። ኬሚካል ሪአክሽን አፌክት የሚያደርገው ነገር የትኛው ነው? ኤ ኮንሰንትሬሽን ኦፍ ሪአክታንት ነው። ኮንሰንትሬሽን ኦፍ ሪአክታንት ብያቸዋለሁ፣ አፌክት ያደርገዋል። ቴምፕሬቸር ቢ which is አፌክት ያደርገዋል። ኢንተልፒ ኦፍ ዘ ሪአክሽን ይሄ ምንድነው? አፌክት ያደርገው ምን ሪአክሽናችን ሰርፌስ ኤሪያ አፌክት ያደርገዋል። ስለዚህ መልሳችን ሲ ነው። ኢንተልፒ ኦፍ ዘ ሪአክሽን። ኢንተልፒ ኦፍ ዘ ሪአክሽን እንደምታውቁ ኢንተልፒ ማለት ሂት ኦፍ ሪአክሽን ማለት ነው። ይሄም ማለት the amount of energy released or the amount of energy absorbed during reaction ነው። በሪአክሽን ጊዜ ምንድነው? በሪአክሽናችን ጊዜ የምንለቀው የኤነርጂ ወይም ደግሞ አብዞርብ የምናደርገው የኤነርጂ መጠን ነው። ስለዚህ እሱ ኦልሬዲ ሪአክሽኑ ከተካሄደ በኋላ የሚፈጠር ወይም ደግሞ ሪሊዝ የምናደርገው ወይም ደግሞ አብዞርብ የምናደርገው ኤነርጂ ነው እንጂ ጀስት ሬት ኦፍ ሪአክሽን አፌክት የሚያደርግልን ፓራሜትር አይደለም ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። አስረኛው which of the following is not correct about precondition of chemical reaction to occur ማለት ነው። እንደነገርኳችሁ ሶስት ፕሪኮንዲሽኖች አሉ ብያችኋለሁ አንድ ሪአክሽን አፕን እንዲያደርግ። የመጀመሪያው proper orientation of atoms or molecules and collision፣ ሶስተኛው ደግሞ activation energy ነው ማለት ነው። so a minimum energy for required to initiate reaction ትክክል ነው። ፕሮፐር ኦሪየንቴሽን ትክክል ነው። ሜታሊክ ኤንድ ሜታሊክ ኔቸር ኦፍ ሪአክታንት ነው። ስለዚህ ሪአክታንቱ ሜታሊክ እና ነን ሜታሊክ ስለሆነ አይደለም ሪአክሽን የሚፈጠረው። ስለዚህ ኦብቪየስሊ ሲ ይሆናል ማለት ነው መልሳችን። ዲ ኮሊዥን which is ምንድነው ራይት ነው። አፌክት ያደርጋል። አፌክት የሚያደርገው ደግሞ ፕሪኮንዲሽን ያልሆነው ሲ ነው ማለት ነው። ሜታሊክ ኤንድ ሜታሊክ ኔቸር የሚለው ማለት ነው። 11ኛው ጥያቄ ምንድነው የሚለው? homogeneous liquid reaction mixture often heated to increase the rate of reaction. This is explained by the fact that rising the temperature ነው። ጀስት ስምንተኛ ጥያቄ ጋር ሰራ ነው። ቴምፕሬቸር ሲንጨምር ሪአክሽን ሬት ይጨምራል። ምክንያቱ ምንድነው ነው? ጀስት ቴምፕሬቸር ሲንጨምር ሪአክሽን የሚጨምረው ቢ ኢንክሪዝ አቨሬጅ ካይኔቲክ ኤነርጂ ኦፍ ሪአክታንት ነው። ጀስት መልሳችን ቢ ይሆናል ማለት ነው። which of the following is the correct correlation between factor affecting reaction rate and corresponding change observed ነው? እሺ A increase in concentration of reactant decrease the rate of reaction ነው። ትክክል አይደለም። እንግዲህ የሪአክታንታችንን ኮንሰንትሬሽን በጨመርን ቁጥር ሪአክሽናችን ይጨምራል እንጂ አይቀንስም። ስለዚህ ኤ አይሆንም ማለት ነው። increase in the surface area of reactant decrease the rate of reaction ነው። ይሄም አይሆንም። ሰርፌስ ኤሪያ በጨመርን ቁጥር ሬት ኦፍ ሪአክሽናችን እየጨመረ ነው እንጂ እየቀነሰ አይሄድም። ሲ ሬት ኦፍ ኬሚካል ሪአክሽን ዲክሪዝ ዊዝ ኢንክሪዚንግ ቴምፕሬቸር ኦፍ ሪአክሽን፣ ይሄም አይሆንም። ቴምፕሬቸር በጨመርን ቁጥር ሬት ኦፍ ሪአክሽናችን እየጨመረ ነው እንጂ እየቀነሰ አይሄድም። ዲ ሪአክሽን ሬት ኢዝ አፌክትድ ባይ ኔቸር ኦፍ ሪአክቲንግ ሰብስታንስ፣ ይሄ ይሆናል። አንደኛው ፓራሜትር ወይም ደግሞ ፋክተር ለሬት ኦፍ ሪአክሽን ኔቸር ኦፍ ሪአክቲንግ ሰብስታንስ ነው ብያቸዋለሁ። ስለዚህ መልሳችን ዲ ይሆናል ማለት ነው። 13ኛው if we increase the concentration of reactant ደግሞ የሪአክታንታችንን ኮንሰንትሬሽን ከጨመር what happen to collision between reactant ነው። ስለዚህ ኮሊዥኑ ምን ይሆናል? ኦብቪየስ ነው። ምንድነው ሪአክታንታችን መጨመርን ቁጥር የሚጋጩ ሪአክታንቶች ቁጥር ምንድነው ይጨምራል። ስለዚህ ፍሪኩዌንሲ ኦፍ ኮሊዥናችንም አብሮ ይጨምራል። so increasing the concentration of reactant also increase the frequency of collision between reactants ማለት ነው። ስለዚህ the same የሚለው ኤ አይሆንም። there are the same number of collision ይሄም አይሆንም። there are more collisions ማለት ነው። ብዙ ኮሊዥኖች ሀፕን ያደርጋሉ። so መልሳችን ሲ ይሆናል ማለት ነው። 14ኛው ጥያቄ in iron powder react with iron powder ከዳይሉት ሃይድሮክሎሪክ አሲድ ጋር ሲዋሃድ it produces the higher rate of reaction with iron bar ማለት ነው። ይሄ ምንድነው? just iron powder ከሃይድሮክሎሪክ አሲድ ጋር ሲዋሃድ እና አይረን ባር ከሃይድሮክሎሪክ አሲድ ጋር ሲዋሃድ ሪላቲቭሊ አይረን ፓውደር ከአይረን ባር ጋር ሲነጻጸር ሃይ የሆነ ሬት ኦፍ ሪአክሽን አለው። ምክንያቱም ምንድነው? ኦብቪየስ ምንድነው? አይረን ፓውደር ምንድነው?
የአይረናችንን መጠን ሰርፌስ ኤሪያውን ስለጨመር ነው ደግሞ ስላደረግ ነው ክራሽ ስላደረግ ነው። ቅድም እንደነገርኳችሁ ነው። በቀላል ኤግዛምፕል ለምሳሌ ስኳር ወይም ደግሞ ጨው፣ ጥሬ ጨው ቴብል ሳልት ብትወስዱ ደሞር ዩ ክራሽት ወይም ደግሞ ብዙ ባደቀቃችሁት ቁጥር ነገርየው ቶሎ የማሟሟት እድሉ የጨመረ ነው የሚሄድ ማለት ነው። ይህም ማለት ሰርፌስ ኤሪያውን ጨመራችሁት ነው። ስለዚህ እዚህ ጋር ባር ምንድነው አይረን ባር ከአይረን ፓውደር ምንድነው ያነሰ ሬት ኦፍ ሪአክሽን ነው ያለው፣ ወይም ደግሞ አይረን ፓውደር ከአይረን ባር የጨመረ ደግሞ ከፍ ያለ ሬት ኦፍ ሪአክሽን ነው ያለው። የዚህ ምክንያቱ ምንድነው ሰርፌስ ኤሪያው ስለጨመረ ነው ማለት ነው። ስለዚህ መልሳችን ኦብቪየስሊ ምን ይሆናል? ዲ ይሆናል ማለት ነው። ኦኬ አንድ ጥያቄ እንስራና የዛሬ ኮንቴንታችን እንዘጋለን ማለት ነው። 15ኛው ጥያቄ ምንድነው የሚለው? In kinetic experiment, a student placed a crystal of iodine in closed reaction vase and introduced given quantity of hydrogen gas ነው። ምንድነው ተማሪዎች just a crystal of iodine በሆነ closed በሆነ ባዝል ውስጥ ከሃይድሮጅን ጋዝ ጋር ነው ሪአክሽን ለመፍጠር ያሰቡት and they calculate the rate of formation of hydrogen iodide እና የሬት ኦፍ ፎርሜሽኑ ምንድነው ሬጂስተር ያም ደግሞ ሪካርድ እያደረጉ ነው በመሃል ማለት so what would be the effect of obtained rate of reaction if the student takes more amount of iodine from the used in the first experiment ነው። ስለዚህ ሪአክሽኑ ተማሪዎች እያካሄዱት ያለው ሪአክሽን ምንድነው በአዮዲን እና በሃይድሮጅን ጋዝ መካከል ነው። ሶ ምንድነው ምን ይሰጠናል? ይሄ ሃይድሮጅን አዮዳይድ ነው። የአዮዲንን መጠን በጨመርነው ቁጥር የሬት ኦፍ ሪአክሽናችን ምን ይሆናል ባጭሩ። ስለዚህ አዮዲን ምንድነው ሪአክታንት ነው። ሪአክታንታችንን በጨመርነው ቁጥር ወይም ደግሞ የሪአክታንታችን ኮንሰንትሬሽን በጨመርነው ቁጥር እንደነገርኳችሁ ሬት ኦፍ ሪአክሽኑ ይጨምራል። ስለዚህ ተማሪዎች the more they use the iodine reactant ምንድነው the more rate of reactions ይጨምራል። ስለዚህ ምርጫችን ቼክ እናድርግ። the formation of hydrogen iodide will be decreased ነው ወይም ደግሞ rate of reaction ይቀንሳል አይሆንም። the rate of reaction will be constant ነው አይሆንም። speed up the rate of reaction ነው። ስለዚህ ብዙ አዮዲን ሪአክታንት በተጠቀሙ ቁጥር ተማሪዎቹ በኤክስፐሪመንታቸው መሰረት ሬት ኦፍ ሪአክሽኑን ጨምርላቸዋል ማለት። ስለዚህ መልሳችን ሲ ይሆናል ማለት ነው። ስለዚህ ቀሪ ጥያቄዎችን በቀጣይ ሴሽን ወይም ደግሞ ኮንቴንት የምንሰራቸው ይሆናል። ለዛሬ ይበቃናል። ኦልሬዲ አንድ 15 ጥያቄዎችን ሰርተናል። ተወሰነ መልኩ የጥያቄዎቹ ይዘት ለስታነቡ ይረዳቸዋል ብዬ አስባለሁኝ። ኬሚካል ካይኔቲክስ ግሬድ 11 ማለት ነው። የዩቲዩብ ቻናላችንን ሰብስክራይብ ማድረግ አይረሳ። ኮሜንት ካላችሁ በኮሜንት መስጫ ሳጥን ውስጥ ኮሜንታችሁን ማስቀመጥ ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ይህ ኤ+ ዩቲዩብ ቻናል ነው። ሰላም ሁኑ።